ባለፈው አመት ላይ ብዙ ነገሮችን አቅጄ 20% ሳካለኝ 30% የቅዴን ሰርቻለሁ 50% ሰርቻለሁ 75% ሰርቻለሁ 100% ሰርቻለሁ 99% ሰርቻለሁ ያንን ለማለት የሚያስችላችሁ ምንድነው እሱ እንዴት አያችሁት እንዴትስ ገመገማችሁት ለሚቀጥለው አመት ምን እያሰባችሁ ነው ስለዚህ እኔ ዛሬ አንድ ፍሬምወርክ አሳውቃችኋለሁ እንደሚከተለው ሁለት ፓርቶች ሰርቻለሁ እየተከታተላችሁ እዩዋቸው ቴንክ ዩ ቬሪ ማች የፕላስ ምልክቷን እየጫናችሁ ቤተሰብ ይሁኑ አመሰግናለሁ ሰላም ጤና ይስጥልኝ እንደምን አላችሁ ጌታውን ተስፋ ይባላለሁ ሰላም ለእናንተ ይሁን ዛሬ እሁድ ነው እሁድ ሳፊ 8 ሰዓት ከ37 ደቂቃ ላይ ማለት ነው ምን እያሰብኩ ነበረ የባለፉት ወራቶች ወይንም ደግሞ ከመስከረም ጀምሮ እዚህ እስክንደርስ ድረስ የመጣሁባቸው መንገዶች አሉና እነኛ መንገዶች በስኬት እይታ ሲታዩ ከእቅድ አንፃር እንዴት እየሄዱ ነበረ የትኞቹ ሰክሰስፉል ነበሩ የትኞቹ ናቸው ደግሞ ያልተሳኩልኝ ከእቅዶቼ የሚለውን እያሰብኩ ነበርና አመቱ ሊያልቅ ስለሆነ ያን እያሰብኩ ነበር እርግጠኛ ነኝ ብዙዎቻችሁ ይሄንን እያሰባችሁ ነበር በዚህ አመት ይሄን እንሰራለን እንዲናረጋለን እንዲናከናውናለን ብላችሁ ያቀዳችሁ ነበራችሁ የጻፋችሁ ነበራችሁ ያሰባችሁ ነበራችሁ ያንን ያቀዳችሁትን ያሰባችሁትን ነገር ደግሞ ለማድረግ ደፋ ቀና ስትሉ ያሳለፋችሁ ብዙ ሰዎች አላችሁ ያ ነገር እንዴት ነው ብላችሁ እንዴት ኢቫሉዌት ታደርጉታላችሁ ያለፋችሁበትን እንዴት ኢቫሉዌት ታደርጉና ለሚቀጥለው አመት ደግሞ ምን እያሰባችሁ ነው የሚለው ነገር እንዴት ማሰብ አለባችሁ እንዴት ማዘጋጀት አለባችሁ የሚለው ዶክመንቱን ሼር አደርጋችኋለሁ እንዴት ማዘጋጀት እንዳለባችሁ ሼር አደርጋችኋለሁ ማለት ነው የመጀመሪያው ማሰብ ያለባችሁ ነገር ፕላን መዘጋጀት አለበት እቅድ መዘጋጀት አለበት ሎንግ ተርም እቅድ ለአንድ አመት በደንብ ማሰብ አለባችሁ ማለት ነው ያ በስትራክቸርድ በሆነ መንገድ ማለት ኦርጋናይዝ በሆነ በተቀናጀ መልኩ መዘጋጀት አለበት ያንን የተዘጋጀ ዶክመንት ለመፈጸም ኮሚትድ የሆነ ማንነት ኮሚትድ የሆነ ኢንተርናል ስትሬንግዝ ይፈልጋል ማለት ነው እነኛን ነገሮች ሪቪው የምታደርጉበትን ቴክኒክ ነግራችኋለሁ ማለት ነው ሜካዚ 7S ፍሬምወርክ ሞዴል ይባላል ኦርጋናይዜሽኖች ድርጅቶች ለራሳቸው ስትራቴጂ ሲያዘጋጁ አንዱ ከሚያዘጋጁበት ወይም ደግሞ ራሳቸውን ስራቸውን ኦርጋናይዜሽናቸውን ከሚገመግሙበት አንዱ መንገድ የሜካዚ 7S ፍሬምወርክ ነው ማለት ነው 7S ፍሬምወርኮች እነማን ናቸው እነኛ 7S ፍሬምወርክ የሚባሉት 7S የሚለው ከስሙ እንደምትረዱት 7S ማለት 7 በኤስ የሚጀምሩ ወሳኝ ቁልፍ ቃላቶች ማለት ነው እነኛ ቁልፍ ነገሮች ለምታዘጋጁት ዶክመንት ሪቪው ማድረጊያ ለኔክስት ደግሞ ማሻሻያ እንዴት መሄድ እንዳለባችሁ የምታስቀምጡባቸው ናቸው ማለት ነው የመጀመሪያው ከ7S ስትራቴጂ ይባላል ስትራቴጂ ነው የቀረጻችሁት ስትራቴጂ እንደ ድርጅት እንደ ካምፓኒ ማንኛውም ከፍተኛም ኢንተርፕራይዝ ሆናችሁ መካከለኛ አነስተኛም ሆናችሁ ያዘጋጃችሁት ዶክመንት ካለ እንደዚህ ሄዳለሁ እንደዚህ ያቅዳለሁ እቅድ ወይንም ደግሞ እቅድ ያዘጋጃችሁት ካለ እሱ ስትራቴጂው እንዴት ነበረ ያን ያቀዳችሁትን ስትራቴጂ እንዴት ፈጽማችሁታል የሚለው መጀመሪያ ማየት አለባችሁ ስትሬንግዙ ቁጭ ብላችሁ ከሰራተኞቻችሁ ጋራ ተሰብስባችሁ የባለፈው አመት ስትራቴጂ ስትሬንግዙ ምን ነበረ እሱን እንዴት እናስቀጥለው የሚል ደግሞ ሌላ ኢኒሺዬቲቭ ከዛ ታወጣላችሁ ምክንያቱም መልካም ነገር መቀጠል አለበት ሌላው ደግሞ ስትራቴጂው ላይ እንደ ዊክነስ ስትራቴጂው ላይ ኤግዚኪዩት እንዳታረጉት እንዳትፈጽሙት ያ ነገር ወደ መሬት እንዳይወርድ ያሰባችሁት ነገር ወደ መሬት እንዳይወርድ የከለከላችሁ ነገር ምን ነበረ እንደ ዊክነስ እሱን ታስቀምጣላችሁ እነኛን ስትሬንግዝ ጥንካሬያችሁንና ዊክነሳችሁን ካስቀመጣችሁ በኋላ ለጥንካሬያችሁ እንዴት እናስቀጥለው ለዊክነሳችሁ ደግሞ እንዴት እናሻሽለው ይሄን ዊክነስ እንዴት እናጥፋው የሚል ሐሳብ
አስባችሁ እሱ ላይ ገምግማችሁ ትነሳላችሁ ማለት ነው ለሚቀጥሉ ዓመት። የመጀመሪያው ስትራቴጂ ይባላል ማለት ነው ከ7S። ሁለተኛው ስትራክቸር ነው። ስትራክቸሩ የኦርጋናይዜሽናችሁ ስትራክቸር እንዴት ነው? አሰሪ ነው ወይ? ስራ ያሰራል ወይ? ይሄ ኦርጋናይዜሽናል ሄራርኪው ላይኑ እንዴት ነው የሚለው ነገር መታየት አለበት ማለት ነው። እዛ ጋር ስትራክቸሩ ላይ ስራን እንዳትሰሩ የሚገድባችሁ ሊሚት የሚያረጋችሁ ቦታ ካለ እሱ መሻሻል አለበት። ጥሩ የሚያሰራ ስትራክቸር ከሆነ መቀጠል አለበት። መሻሻል ካለበት ደግሞ እንደ ዊክነስ ስራን ለማሰራት እንደ ሂንደር የሚያረጋችሁ ወደኋላ የሚጎትታችሁ ነገር ካለ ከስትራክቸር አንጻር መሻሻል አለበት። ስትራክቸር መቀየር አለበት ለሚቀጥሉ ዓመት ስታስቡ ማለት ነው። በዛ መልክ ስትራክቸርን ማሰብ አለባችሁ ማለት ነው። ሶስተኛው ሲስተም ነው። ከ7S ሜካንዚ 7S ሞዴል ሶስተኛው ሲስተም ነው። ሲስተም ማለት ፕሮሰስ፣ ፕሮሲጀር፣ ዴይሊ ኦፕሬሽንስ። እዛ ላይ እንዴት ነው ሲስተማችሁ እንዴት ነው? ስራ የምትሰሩት እንዴት ነው? ስራ ያሰራል ወይ? ፕሮሰሳችሁ ስራ ያሰራል ወይ? ፕሮሰሳችሁ ፕሮሲጀር አለው ወይ? ቅደም ተከተል አለው ወይ? ጋይድላይን አላችሁ ወይ? ማኑዋል አላችሁ ወይ? ያ ማኑዋል እንዴት ነው? አውቶሜትድ ነው ወይ ወይስ ሰው ማኑዋል ነው ማለት የሰው እጅ የሚፈልግ ነው ወይ ወይስ በሲስተም የተደራጀ የተቀናጀ ነው ወይ? ጥንካሬው ምንጋ ነው? እንዴት ነው እያሰራ ያለው? አንዳንድ አሰራሮች ማነቆ ናቸው። ቢሮክራሲ የበዛባቸው መስሪያ ቤቶች ሰክሰስፉል አይሆኑም። ቢሮክራሲ የበዛበት ኦፕሬሽን ይወድቃል። ያንን ለማቅለል ፕሮሰሱን ሲምፕል ማድረግ አለባችሁ። ቀላል በሆነ መንገድ መሰራት አለበት። ያ ደግሞ ፕሮሰስ ፕሮሲጀር በደንብ ዲዛይን መደረግ አለበት። አውቶሜት መደረግ አለበት። በቴክኖሎጂ መታገዝ አለበት። ጊዜው የቴክኖሎጂ ነው። ኮምፒታንት ሆኖ ለመቀጠል ትፈልጋላችሁ? እንግዲያውስ ሲስተማችሁን እና ፕሮሲጀራችሁን ዴይሊ ኦፕሬሽናችሁን ከአይቲ ቤዝድ ጋር ትራንስፎርም ማድረግ አለባችሁ። ማያያዝ አለባችሁ። እሱ ለሚቀጥለው ዓመት መታሰብ አለበት። ያን ነገር በደንብ መታየት አለበት ከሲስተም አንጻር የሚለው ነው። አራተኛው ከ7S ሜካንዚ ሞዴል ሼርድ ቫሊዩ ነው። ኦርጋናይዜሽናል ኮር ብሊፉ ምንድን ነው? እሱ ወይንም ደግሞ ኦርጋናይዜሽናል ካልቸራችሁ ምንድን ነው? የድርጅታችሁ ካልቸር ምንድን ነው? እሱ ባህሉ፣ የስራ ባህሉ እንዴት ነው? ከህብረተሰቡ ጋር ካለው እንዴት ነው? ከኤንቫይሮንመንት ጋር ካለው እንዴት ነው? ሶሻሊስት ፕሪንሲፕላችሁ ጋር ያለው እንዴት ነው? እሱ ነገር መታየት አለበት። ምንድን ነው እሱ? ኮር ቫሊያችሁ ምንድን ነው? ድርጅቱ የእምነቱ እንዴት ነው? በምንድን ነው እሱ እየሰራ ያለው? ምን ለማድረግ ነው እሱ እየሰራችሁ ያላችሁት? ከሰራችሁ ላይ ለህብረተሰቡ እንዴት እያደረጋችሁ ነው? ለሰራተኞቻችሁ እንዴት ናችሁ? እሱ በደንብ መታየት አለበት። ሼርድ ቫሊዩ በጣም ወሳኝ ስለሆነ ይሄ 4 ነገሮች አሉ ማለት ነው። 5ኛው የስታፍ ነው። ስታፊንግ የፈለገው ስትራቴጂ ብትቀርጽ የፈለገው ቴክኖሎጂ ብታመጣ ስታፍ ከሌለ ከንቱ ነው። ከሜካንዚ 7S ሞዴል የ5ኛው ስታፊንግ ነው። የሂውማን ሪሶርሱ ጋር ይያዛል። እነኚህ ሂውማን ሪሶርስ ጋር ከቅጥር ጋር ተያይዞ ከዲፓርትመንት ጋር ተያይዞ ስታፉ ላይ እንዴት ነው ያለው? ሞቲቬት የምታደርጉት እንዴት ነው? ጠንካራ ሰራተኛን እንዴት ነው ሞቲቬት የምታደርጉት የሚለው ነገር በደንብ መታየት አለበት። ኤክስፐርታችሁ እንዴት ነው? እድገቱ እንዴት ነው? ሰራተኛውን ያማከለ አሰራር ነው ወይ? ስለዚህ ሰራተኛ ተኮር ነው ወይ? ሂውማን ሴንትሪክ ነው ወይ? ሰው ይሸታል ወይ? መስሪያ ቤታችሁ አሰራራችሁ ለሰው ቅድሚያ ይሰጣል ወይ የሚለው ነገር መታሰብ አለበት። ያ ነገር ካልታሰበ ትንሽ ቻሌንጅ ስለሚሆንባችሁ እሱንም ስትሬንግዙ ምንድን ነበረ፣ ጠንካራ ጎኑ ምን ነበረ ተብሎ መታየት አለበት። ለጠንካራ ጎኑ ያን ጠንካራ ጎን እንዴት እናስቀጥለው? ሰዎች ከእናንተ መስሪያ ቤት የሚለቁ ናቸው ወይስ ወደ እናንተ መስሪያ ቤት መግባት የሚፈልጉ ነው ወይ ያለው? ያ ጥናት አሴስመንት ይፈልጋል። ያ በደንብ አድሬስ መደረግ አለበት ማለት ነው። ኦርጋናይዜሽን የሚቆመው በሰው ስለሆነ ማለት ነው።
ያ ነገር በደንብ አይታችሁ ዊክነስ ካለው ግን በጊዜ ማስተካከል አለባችሁ። የፈለገው ብታቅድ ስታፉን ካልያዝክ ሰክሰስፉል ልትሆን አችልም። ማንኛውም ኦርጋናይዜሽን ትልቅም መሆን ከትንሽ በየመስሪያ ቤታችሁ ላሉ ሰዎች ቅድሚያ ሰጣችሁ ፍላጎታቸውን ማሟላት አለባችሁ። ያ ነገር ከሆነ ሰክሰስፉል ትሆናላችሁ። ይሄ 5ኛው የሜካንዚ ሞዴል ነው ማለት ነው። 6 እና 7ን ደግሞ በፓርት 2 አቀርብላችኋለሁ። ቴንክ ዩ ቬሪ ማች